ቆንጆ ብሩና ሙሉ ተስፋ የነበራት በፈገግታ የታጀበች ነበረች። ከፈገግታዋ ጀርባ ግን የስቃይና የመከራ ሕይወት የተሸከመች፣ በስርዓቱ የተገፋች፣ ሊከላከሏት በሚገባቸው ሰዎች ችላ የተባለች፣ ለሕይወቷ በጣም ታግላ ነበር። ነገር ግን ሕይወቷን ለማትረፍ እድል ያላገኘች፣ በመጨረሻም በጣም በመታምናቸው ሰዎች ተከድታ ሕይወቷ ያለፈ የ10 ዓመቷ ሕፃን የኢማኒ ሞስ አሳዛኝ ሕይወት ታሪክ ነው። አንዳንድ ጊዜ አንዳንድ የሰዎችን ታሪክ ስንሰማ በእውነት ዓለም ላይ የሚፈጸሙ አይመስለንም። ወረር የሆኑ ሙቪዎች ነው የሚመስለን። የዛሬዋ ባለ ታሪካችን ልክ እንደዚህ አይነት ተመሳሳይ ታሪክ ያላት በጣም ልብን ከሚሰብሩና ከሚያናድዱ የህፃናት ጥቃት ታሪኮች አንዱ የሆነውን የኢማኒ ሞስ አሳዛኝ ሕይወት ታሪክ ነው። ወንጀሉ በጣም ለመስማት ከባድ የሆነና ከውስጣችሁ በቀላሉ ሊወጣ የማይችል ስለሆነ ስትሰሙት በጣም ተጠንቀቁ። ነገር ግን የኢማኒን ታሪክ እንድናወራ የሚያደርገን ተመሳሳይ ታሪክ ያላቸውን ሰዎች እንድንታደጋቸውና የእሷን ታሪክ በማውራት ጀግንነቷ እንዳይረሳ ለማድረግ ነው። ወደ ዛሬው ታሪክ ከመግባታችን በፊት ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ላይክ፣ ሼር በማድረግ ደግሞ ቻናሌን ለሚያውቁ ሰዎች እንድታስተላልፉልኝ በትህትና ጠይቃችኋለሁ። ወደ ዛሬው ታሪክ እንሄዳለን። ኢማኒ ሞስ የተወለደችው እንደ ኢሮፓያን አቆጣጠር ሚያዝያ 23 ቀን 2003 ዓ.ም ነው። ኢማኒ ከተወለደች ብዙም ሳይቆይ እናቷ በአደንዛዥ እጽ ሱሰኛ ስለነበረች የወላጅነት መብቷን አጣች እና ኢማኒ አባት ኢማን ነው ስሙ፣ ብቻውን ማሳደግ ጀመረ። ኢማን ከእናቷ ከተወለዱ 5 ልጆች መካከል አንዷ ነበረች። እናቷ የ5ቱንም ልጆቿን የወላጅነት መብቶች ያጣች ሴት ናት። ኢማኒን ያሳደጋት አብዛኛውን ጊዜ አባቷ ሲሆን ብዙ ጊዜ ወደ ቤተ ክርስቲያን ይወስዳት ነበረ። እዛ በተደጋጋሚ ሲሄዱ ከመዋለ ሕጻናት ትምህርት ቤት መምህር ቲፋኒ ሞስ ከምትባል ሴት ጋር ተገናኝቶ ፍቅርን ጀመረ። ከዛ ተጋብተው 2 ልጆች ወለዱ። አንድ ወንድና ሴት ልጅ ወለዱ። መጋቢት 19 2010 ዓ.ም በወቅቱ ኢማኒ የ6 ዓመት ልጅ ነበረች። ለትምህርት ቤት ነርስ ወላጆቿ ሊጎዷት ስለሚችሉ መጥፎ የሪፖርት ካርድ ይዛ ወደ ቤቷ መሄድ እንደምትፈራና የእንጀራ እናቷ ደግሞ በመጋረጃ ዘንግ እንደመታቻት ለነርሷ ትነግራታለች። ነርሷ ስትመረምራት በኢማኒ ክንዶች፣ ጀርባ፣ ደረት፣ እግሮችና ትከሻቸው ላይ ብዙ ጠባሳዎችንና ቁስሎችን ታገኛለች። ከዛ ለፖሊስ ስትደውል ፖሊሶች ኢማኒን ወደ ፖሊስ ጣቢያ ወሰዷት። ከዛም በኋላ የእንጀራ እናቷ ቲፋኒ በቁጥጥር ስር ውላ ስትጠየቅ የቤት ስራዋን ስላልሰራች ኢማኒን 3 ጊዜ መምታቷን አመነች። ከዛ ግን ወደ እስር ቤት ሳይሆን የገባችው የጆርጂያ የቤተሰብና የህፃናት አገልግሎት ክፍል ለ5 ዓመት የሙከራ ጊዜ እንዲሰጣትና ኮሚኒቲውን እንድታገለግል ለመነላትና ስምምነቱን ተፈራረመ። ከዛም በኋላ አባቷንና የእንጀራ እናቷን የልጅ ያስተዳደግ ስልጠና ከሰጧቸው በኋላ ቲፋኒ ላይ የቀረበባትን ክስ ውድቅ አደረጉት። ይሄ አክሲደንት ከደረሰ በኋላ ኢማኒ ከአባቷና ከእንጀራ እናቷ ቤት ተወስዳ ከአያቷ ሮቢን ጋር ለ6 ወራት ተቀምጣ ነበረ እና በዛ ጊዜ በትምህርቷም ላይ በባህሪዋም ላይ ብዙ ለውጥና ውጤት አምጥታ ነበረ። ነገር ግን በ2010 መገባደጃ ላይ የጆርጂያ የቤተሰብና የህፃናት አገልግሎት ክፍል መልሶ ወደ አባቷና ወደ እንጀራ እናቷ መለሳት። አያቷ ሮቢን ኢማኒ በጣም በደል እንደሚያደርሱባት ስላወቀች የልጅ ልጇን የማሳደግ መብት እንዲሰጣት ጠይቃ ነበረ። ነገር ግን በዛ ሰዓት የነበሩት አስተዳደሮች አሳዳጊ እንድትሆን አልፈቀዱላትም። ከዛ በኋላ ቲፋኒ ኢማንን በመምታቷ ጥፋተኛ መሆኗን አምና ስለነበረ የምታስተምርበት ትምህርት ቤት ዳግመኛ እንድታስተምር አልፈቀደላትም። ስለዚህ በዛ ምክንያት ስራዋን አጣች እና ለስራዋም መባረሯ ተጠያቂ ያደረገቻት ኢማኒን ስለነበረ ኢማኒን በጣም የበለጠ ማሰቃየትና ማቆሳቆል ጀመረች። ነገር ግን ቲፋኒ የራሷን ልጆች እንደምትበድል የሚጠቁሙ ምንም መረጃዎች የሉም።
ኢማኒ ግን በጣም ለበርካታ ዓመታት ማጎሳቆልና ማሰቃየት ጀመረች። ከዛ በኋላ በጁላይ 2012 ዓመተ ምህረት ኢማኒ ከቤት ለመሸሽ 2 ጊዜ ሞክራ ነበረ። አንደኛው ጊዜ ወደምትኖርበት አፓርትመንት ቢሮ ሄዳ የእንጀራ እናቷ ቲፋኒ በቀበቶ አስራ በቀዝቃዛ ሻወር ውስጥ እንዳደረገቻትና በዛ ቤት መኖር እንደማትፈልግ ነግራቸው ለፖሊስ ደውለው ጠርተው፣ ነገር ግን ፖሊሶች ቲፋኒን ሲያናግሯት ኢማኒ እየዋሸች እንደሆነ ነግራቸው ለመክሰስም በቂ ማስረጃ ስላልነበራቸው ኢማኒን ወደ ቤቷ መልሰው ሄዱ። ሌላ ጊዜ ደግሞ ኢማኒ ከቤቷ ወጥታ በአቅራቢያው የሚገኝ ሌላ አፓርትመንት ውስጥ ሄዳ የሆነ ቁጥቋጦ ውስጥ ተኝታ ፖሊስ ያገኛታል። ከፖሊሱ ኢማኒን ምንድነው ብሎ ሲጠይቃት የወጣችው የእንጀራ እናቷ በጣም እንደምትበድላትና ክፉ ነገር እንደምታደርጋት ነገረችው። ነገር ግን ፖሊሱ ስላላመናት ለጆርጂያ የቤተሰብና የህፃናት አገልግሎት ክፍል አሳውቆ ኢማኒን ከቤት አለፈቃድ በመውጣትና በሰዓት እላፊ ጥሰት ክስ መሰረተባትና በልጆች ፍርድ ቤት ዳኛ እንድትታይ ያደረገ። ግንቦት 2013 ዓመተ ምህረት የአባቷ ሻሮን ሴ ለእናቶች ቀን ቤቷ ጋበዘቻቸው። ከዛ ሻሮን ሴና ሮቤን አያቷ ማለት ናት የኢማን ጸጉር እንደተቆረጠ ያዩና አያቷ ለእንጀራ እናቷ ለቲፋኒ ምንድነው ብላ ስትጠይቃት የመለሰችላት መልስ አስቀያሚ ነገር የሚሰራ ሰው አስቀያሚ ሊሆን ይገባል የሚል መልስ ነበረ። ከዛ አያቷ ሮቢንና ሻሮን ሴ በጣም ኢማኒ እየተበደለች መሆኑን አስተዋሉ። ከዛ የ2012 እና የ2013 የትምህርት ዘመን ካለቀ በኋላ ኢማኒን ከህዝብ ትምህርት ቤት አስወጥተው በቤት ውስጥ ቲፋኒ እንድታስተምራት አደረጉ። ከዛ ይህንን ስትሰማ ሻሮን ሴ ሀሳቡን ተቃውማ ለጆርጂያ የቤተሰብና የህፃናት አገልግሎት በመደወል ጣልቃ እንዲገቡ ጠይቃለች። ነገር ግን አልተቀበሏት። በሌላ ጊዜ ደግሞ ኢማኒ በአባቷና በእንጀራ እናቷ ችላ እንደምትባልና በጣም እንደከሳች አንድ ሰው ይጠቁማል። ያልታወቀ ሰው ነው የጠቆመው። ከዛ ያንንም ነገር አልተቀበሉትም፣ ቤቱንም አልጎበኙም፣ ክትትልም አላደረጉም። ከዛ ከእናቶች ቀን በኋላ ማንኛውም የኢማኒ ቤተሰብ አያቷም፣ አክስቷም፣ ማንኛውም አባላት ከዛ በኋላ ሊያገኟት አልቻሉም። ምክንያቱም አባቷና የእንጀራ እናቷ ቤቱን ለቀው ልጆቹን ይዘው ወደ ሌላ አፓርትመንት ሄደው መኖር ጀመሩ እና እዛ አፓርትመንት ውስጥ ሲኖሩ እዛ አፓርትመንት ያሉ ሰዎች የቲፋኒን 2 ልጆቿን ራሷ የወለደቻቸውን 2 ልጆቿን እንጂ ኢማኒን እንዳለች ሁሉ አያውቁም ነበረ። ምክንያቱም እነሱን ይዛ ስትወጣ ኢማኒን በፍጹም አታስወጣትም ነበረ። መርማሪው ሲናገር ይህንን ያደረጉት ሆን ብለው እንደሆነ ማለትም በጣም ሊያሰቃዩት ማንንም እንዳታገኝ ከሰዎች ሁሉ ሊያገሏት እንደሆነ ነው የተናገረው። ከዛ እዛ አፓርትመንት ከገቡ በኋላ አባቷ 2 ስራ ነው የሚሰራው እና በጣም ቢዚ ነበረ። በጣም በጠዋት ይወጣል። ከዛ ምሳ ሰዓት ላይ ለተወሰነ ጊዜ ይመጣና ምሳውን ከበላ በኋላ መልሶ ይወጣና ማታ ነበረ የሚመጣውና ብዙም በልጁ ላይ ጊዜ የለውም ነበረ። ከዛ በኋላ ቲፋኒ ይህንን አጋጣሚ አግኝታ በጣም ተመቻትና ኢማኒን ምግብ ሁሉ መከልከል ጀመረች። ምግብ እየሰራች ለልጆቿ እያበላች ለሷ ከልክላ እንደገና ፎቶ አንስታ ለአባቷ ትልክለት ነበረ። ከዛ በኋላ ኢማኒ ምግብ ከማጣቷ የተነሳ ለመንቀሳቀስ በጣም ደክማ ካልጓ ተነስታ እንኳን መሽናትና መጸዳዳት አቅቷት እዛው ነበረ የምትሸናውም የምትጸዳዳውም የነበረው። አባቷ በችሎት ላይ ሲናገር ቅዳሜና እሁድ እሱ በሚጠብቃቸው ጊዜ ኢማኒ በጣም ምግብ እንደምትበላና ምንም አይነት ነገር እንደማያውቅ ነበረ የተናገረው። What would you do on the weekends? Weekend, I wasn't doing much at the time. I'd be in the house with the kids. What was Tiffany doing on the weekend? Weekend was like an outlet for her to get a break. Would she go out with her friends? Yeah, or she might be over there with her mother or her sister. Right. And on the weekends when you were with Imani, did she eat? Yeah, she would try to eat a lot. Actually, on the weekends, she would like try to gouge. You mean gorge? Yeah, gorge. I'm sorry. I don't need to correct you. Okay. I don't want to change your word. Okay, That sounds what you meant to say. ከዛ በኋላ
የሚሸት ምግቦችን እየሰራች እያሸተተቻት አትሰጣትምና ሆን ብላ በረሃብና በጥማት እንድትሰቃይ አደረገቻት። አባቷ ሌሊት ላይ ስትጮሉ ሰምቶ ነበረ፣ ርቧት ማለት ነው። ነገር ግን ሄዶም ምንም ነገር ያደረገው ነገር የለም፣ ችላ ብሎ ነው ያለፋት። ከዛ በኋላ ኦክቶበር 24 ምሽት ላይ አባቷ ወደ ቤት ሲመጣ ቲፋኒ ኢማኒ የሆነ ነገር ሆናለች ብላ ትነግረዋለች። ከዚያም ወደ መጸዳጃ ቤት ሲገባ ልጁ በመታጠቢያ ገንዳ ውስጥ ስትንቀጠቀጥ ያገኛታል። ራሷን ስታ ነበረ፣ አይኖቿን ብቻ ነበረ የምታገለባብጠው እና 911 ደውሎ እርዳታ እንደመፈለግ መልሶ ወደ መኝታዋ ወስዶ ያስተኛታል። ከዛ በኋላ ለሚቀጥሉት ቀናቶች በእንደዚህ አይነት ሁኔታ ስትሰቃይ፣ በዛ ጊዜ ውስጥ ሊያበላት ሊያጠጣስ ሞክሯል። ነገር ግን አልተሳካለትም። ልትበላም ልትጠጣም አልቻለችም። ከዛ በኋላ ኢማኒ ጥቅምት 28 ቀን 2013 ዓ.ም ህይወቷ አለፈ። ኢማኒ በምትሞትበት ጊዜ ክብደቷ በጣም ትንሽ እንደነበረ ዶክተሮች ይናገራሉ። ሲናገሩ ቆዳና አጥንት ብቻ ነበረ የነበራት። ክብደቷ 32 ፓውንድ ወይም 15 ኪሎ ብቻ ነበረ። በአማካይ የ3 ዓመት ልጅ ክብደት ማለት ነው። እንደገና በአስከሬን ምርመራ ደግሞ ሲረጋገጥ የውስጥ ኦርጋኖቿ በጣም ትንንሽ ነበሩ ይላሉ። ኢማኒ በሞተችበት ቀን ቲፋኒ ለአባቷ መሞቷን ልትነግረው ወደ ቤት እንዲመጣ ነገረችው። ከዛ ወደ ቤት ሲመጣ ልጆቹ ሲጫወቱና ቲፋኒ ምንም ነገር እንዳልተፈጠረ ቲቪ እየተመለከተች ነበረ ያገኛት። ከዛ በኋላ ወደ ልጁ መኝታ ቤት ሲገባ ወለል ላይ በብርድ ልብስ ተጠቅልላ ተኝታ ነበረ ያገኛት። ከዛ በኋላ ለፖሊስ እንደውል ሲላት ሚስቱ በፍጹም አንደውል፣ ምክንያቱም ሌሎች ልጆቻችንን ስለምናጣ መደወል የለብንም፣ እሷን ቀብረናት እንደ ጠፋችና መልክት ትለዋለች። ከዛ በኋላ አስከሬኗን በአፓርትመንታቸው ውስጥ ለብዙ ቀናት አቆዩት። አባቷ ሲናገር ከስራ ሲመለስ ከኢማኒ አስከሬን ጋር በቤት ውስጥ እንደሚያሳልፍ በኋላ ፍርድ ቤት ላይ ተናግሯል። ከዛ በኋላ ቲፋኒና ኢማን የኢማኒን ሞት ለመሸፈን ተስማምተው ኢማን ወደ ወልማርት ሄዶ ቆሻሻ በርሜል፣ ከሰል እና ጋዝ ገዝቶ ይመጣል። ከዛ በኋላ ሬሷን ትንሽ እንዲሆን በፕላስተር ከጠቀለሏት በኋላ ቆሻሻ ላስቲክ ውስጥ ከተው መኪናቸው ውስጥ ከኋላ ከተው ልጆቻቸውን ከፊት አስቀምጠው የሚያቃጥሉበት ቦታ ለመፈለግ ይሄዳሉ። ከዛ በኋላ ቦታ አግኝተው ከሰል አድርገው ሬሷ ላይ ጋዝ ነስንሰው ማቃጠል ይጀምራሉ እና ሲያዩ ሬሷ ሙሉ በሙሉ ተቃጥሎ አመድ እንደማይሆን ሲገባቸው መልሰው ሬሷን በቆሻሻ ፕላስቲክ ውስጥ ከተው መኪናቸው ውስጥ አድርገው የቆሻሻውን በርሜል ይዘው ወደ ቤት ወደ አፓርትመንት ይመለሳሉ። ከዛ በኋላ ይህንን ድርጊታቸውን ካደረጉ በኋላ በነጋታው ሬሳውን እዛው መኪና ውስጥ እንዳለ መስሪያ ቤት ይሄዳል። መስሪያ ቤት ከሄደ በኋላ ለጓደኛው ሁሉንም የሰራውን ወንጀል ይነግረዋል። ከዛ በኋላ ጓደኛው ቶሎ ብለ ለፖሊስ ማመልከት አለብህ ይለዋል። ከዛ የሚቀጥለውን ስራ ሰርቶ ከመጣ በኋላ ለፖሊስ ማመልከት እንዳለበት ይወስንና በነጋታው ጠዋት ተነስቶ 911 ደውሎ ራሴን ላጠፋ ነው ብሎ ይነግራቸዋል። ከዛ ለቲፋኒም ለፖሊስ እንደደወለና እንዳመለከተ ይነግራታል። ቲፋኒ ፖሊስ መጠራቱን ስታውቅ የቆሻሻ መጣያውን ከኢማኒ አስከሬን ጋር በአፓርታማ ውስጥ በሳር የተሸፈነ አካባቢ አስቀምጣ ልጆቿን ይዛ ትሸሻለች። ፖሊስ ወደ አፓርትመንቱ እንደደረሰ ኢማን ልጄ ኬሚካል ጠጥታ ስትሞት በድንጋጤ አስከሬኗን ከአፓርታማው ውጪ በቆሻሻ መጣያ ውስጥ እንዳስቀመጠና ሊያቃጥለው እንደሞከረ ነገራቸው። ፖሊሶች አስከሬኑን ሲያዩ አላመኑትም። ከዛ ወዲያውኑ በቁጥጥር ስር ያውሉታል። ከዛ ቲፋኒ ልጆቿን ለእናቷ ሰጥታ መልሳ መጣ ራሷን ለፖሊስ ትሰጣለች። በ2015 ዓመተ ምህረት ኢማን ከባድ ግድያና ሞትን በመደበቅ ጥፋተኛ መሆኑን
ያምናል። የሞት ፍርድ ነበረ የሚፈረድበት። ነገር ግን በቲፋኒ ላይ ለመመስከር ተስማምቶ የእድሜ ልክ ጽኑ እስራት ይፈረድበታል። ከእስር ቤትም የመውጣት እድል የለውም። ቲፋኒ በሰራችው ወንጀል ምንም አልተጸጸተችም። ፍርድ ቤትም የምታሳየው ባህሪ በጣም የጭካኔና ምንም አይነት ጸጸት የሌለው ባህሪ ነበረ። በ6 ክሶች ተከሳ በ6ቱም ክሶች ተፈርዶባት የሞት ፍርድ እንድትቀጣ ተወሰነባት። የኢማኒ አያት ሮቤን ቲፋኒ ወላጆችም ሁለቱ የቀሩትን ልጆች ለመውሰድ ጠይቀው ነበረ። ነገር ግን ለሁለቱም አልተፈቀደላቸውም እና ሁለቱ ልጆቻቸው ለማደጎ አሳዳጊ ተሰጥተው ነገር ግን በጥሩ ሁኔታ ላይ እንደሚገኙ ይናገራሉ። ኢማኒ ስትገደል ደግሞ የነበረው የመጀመሪያ ልጅ ወንድሙ የ3 ዓመት ልጅ ነበረ እና አባትና እናቱ የሰሩትን ስራ ምንም እንደማያውቅና እንደማያስታውስ መርማሪዎች ይናገራሉ። የኢማኒ ግድያ በጆርጂያ የህፃናት ደህንነት ስርዓት ላይ ትችቶችንና የስርዓት ለውጦችን አምጥቷል። ግድያው ከተፈጸመ በኋላ በዛ ሰዓት ይሰሩ የነበሩ አስተዳዳሪዎች ከስራቸው ተባረዋል። ከበታች ያሉትም ሰራተኞች የተወሰነ ጊዜ ቅጣት ተሰጥቷቸዋል። በ2018 ዓመተ ምህረት የኢማኒ አያት ሮቤን በዛ ሰዓት የነበሩ ሰራተኞች የቲፋኒ ቤተሰብ ኢማኒን እንደሚበድሉና እንደሚያጎሳቅሏት እንደሚያውቁና ቀደም ብለው እርምጃ ሊወስዱ እንደሚችሉ በመግለጽ የጆርጂያ የቤተሰብና የህፃናት ክፍል ክስ መሰረተች። ከዛ በኋላ በክሱ መሰረት ክሱን ተቀብለው ለከሳሽ የኢማኒ አያት ፈርዶላታል። ኢማኒ ሞስ በስርዓቱ የተገፋች ሊከላከሏት በሚገባቸው ሰዎች ችላ የተባለችና በመጨረሻም በጣም በምታምናቸው ሰዎች የተከዳች በአባቷ የተካደች ምንም እድል ያላገኘች ህፃን ነበረች። አስቡት፣ ኢማኒ ገና የ10 ዓመት ህፃን ልጅ ነበረች። በወላጆቿ እንክብካቤና በፍቅር ተይዛ በደስታ በቤቷ ውስጥ እየቦረቀች ማደግ ሲገባት ነገር ግን በገዛ አባቷና በእንጀራ እናቷ የማይታሰብ በደል ደርሶባት በአሰቃቂ ሁኔታ ህይወቷ ያለፈ ምስኪን ህፃን ናት። የኢማኒ ታሪክ ማንኛውም የጥቃት ምልክቶችን ስናይ ዝም ማለት እንደሌለብን የሚያስተምረንና የሚያሳስበን ትልቅ ታሪክ ነው። አንድ ሰው በኢማኒ ህይወት ጣልቃ ገብቶ ቢሆን ኖሮ ምናልባት ኢማኒ ዛሬም ትኖር ነበር። የዛሬው ታሪክ ይህንን ይመስላል። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ ወንጀል ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ የቻናሌ ቤተሰብ መሆን ትችላላችሁ። ላይክ፣ ሼር በማድረግ ደግሞ ቻናሌን የማያውቁትን እንድታሳውቁልኝ በአክብሮት እጠይቃችኋለሁ። በሌላ ታሪክ እስከምንገናኝ ደህና ሁኑ።